ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። በዛሬው የእንግዳችን ክፍለ ጊዜ ባለፈው 2 ሳምንት በፊት ማለት ነው ቃል በገባነው መሰረት ያው እንግዶች ይዘን ቀርበናል። አጣቂ ርዕስ የነበረው ደግሞ በእስራኤል ሀገር ያቀባበረን ስነ ስርዓት በተመለከተ ነበር። የኢትዮጵያኖች ክፉን አድርስና ክፉ ሲደርስ እንግዲህ ሞት ሲመጣ ምንቀበርበት ፎቅ ነው ምድር ነው በሚለው በጣም አከራካሪ ነው። በዚህ ዙሪያም ሁለት ውይይቶች ነበርን በተከታታይ ለ2 ሳምንት ያህል ውይይት አቅርበን ነበር። በዛ ደግሞ ሁለት ሰዎች እንግዲህ የተወቀሱ ናቸው። አንደኛው ክቡር የተከበሩ ራብ አዳነ፣ ሁለተኛው ደግሞ የህግ ጠበቃ ይስሐቅ ደሴ ነበሩ። እነሱም ያው መልስ እንዲሰጡ ወደ ስቱዲዮ ጋብዘናቸዋል። ጤና ይስጥልኝ ክቡር ዮሴፍ አዳነ። ጤና ይስጥልኝ የህግ ጠበቃ ይስሐቅ ደሴ። በቅድሚያ ጥሪያችን ተቀብላችሁ ለተባለው ነገር ደግሞ መልስ ለመስጠት እዚህ ድረስ ስለመጣችሁ ምስጋና ከፍ ያለ ነው። ወደ መልሳችሁ ከመሄዴ በፊት በዚህ ዙሪያ እንግዲህ በጣም አነጋጋሪ ርዕስ ነው። በዚህ ዙሪያ ያላችሁን አቋም መስማት ፈልጋለሁ። መጀመሪያ የተከበሩት ራብ እርስዎን መጠየቅ እንፈልገው። እንግዲህ ይሄ በፎቅ የሚቀበሩ አሉ። ሁለተኛ ደግሞ በመሬትም ባልየውም ወይም ሚስቱን መጀመሪያ ተቀበሉ ወደ ታች ጣለቅ አድርገው ይቀብራሉ። ከዛ ላይ ደግሞ ሁለተኛውን እዛ ይቀብራሉ። ከአንድ ጉድጓድ ሁለት በእርግጥ አይገናኝም። በኋላ ደግሞ ከፎቁ ደግሞ አለ ደግሞ ቦታ ከዛ ይቀበራሉ። አሁን እንግዲህ ዋናው ነገር ማወቅ ያለብን አንድ ነገር ዝም ብሎ የሚሆን ነገር የለም። ወይም ደግሞ አንድ ህብረተሰብ ወይም አንድ የሆነ ድርጅት እንዲሁ ዝም ብሎ የሚያደርገው ነገር የለም። ማንኛውም ነገር የመንግስትን ፈቃድ ያስፈልጋል። ይሄ ነገርም ደግሞ መንግስት ያገሪቱን መጣበብ ሲያይ የህዝቡን በየጊዜው ህዝቡ እየበዛ መሄዱን ሲያይ እና በዛ አንጻር የተነሳ የእስራኤል የሚኒስትር አባሎች መማክርቶች ይሄን ህግ ወስነውታል። በኋላም ደግሞ የእስራኤል መንግስት ወስኖታል። ዛሬ ይሄ በእስራኤል መንግስት የጸደቀ ህግ ነው። ከዛም በኋላ ደግሞ በህግጋት በኩል በኦሪቱ ህግ በኩል ደግሞ የእስራኤል ሊቀ ካህናቶች ደግሞ ስለዚህ ጉዳይ ሐሳባቸውን ሰጥተዋል። ይሄ ነገር ከቀደም ጀምሮ የነበረ ስለሆነ በህጉ ተፈቅዷል። እና እንግዲህ እና ይሄ ነገር መሆን አለበት አሁን በወጣው ህግ መሰረት እኛም ህጉን መከተል አለብን ነው የሚሉ። እንግዲህ እኛ ከህዝብ እስራኤል መለየት አንችልም። ሁለተኛ ደግሞ እንለያለን ብንልም አንችልም። ምክንያቱም ህጉ ስለሆነ እንደውም ትንሽ ቆይቶ በእስራኤል ሀገር በሙሉ በፎቅ ነው የሚሆነው። ሁለተኛ ደግሞ በመሬት እቀበላለሁ የሚል ብዙ ገንዘብ ይከፍላል። እና ይሄ እንግዲህ በእርግጥ እያንዳንዱ ምርጫው ነው። ግን ከህጉ አንፃር የተከበሩት ራብ ላቋርጦትና አንድ ሰው ሲሞት በህጉ መሰረት እንግዲህ እዚህም ተቀበረ እዚህ የቢቷህ ሎሚ ነው አይደል እንደሚሸፍነው ገንዘቡ ነው ወይስ ሌላ ህግ አለ? ማን ነው? እንግዲህ የቢቷህ ሎሚ የሚሸፍነው በህጉ መሰረት ተፈቀደው ቦታ ሲሆን ነው። ገባኝ። ካልተፈቀደ ያንዱ ራሱ ግና አይ እኔ ይሄን ነው የምፈልግ ብሎ ከህግ ውጭ ራሱ ካደረገ ራሱ ይከፍላል ማለት ነው። እና አሁን መሬት ምድር ላይ መቀበር ሲባል እንግዲህ የወጣው ህግ እንዳለ ሆኖ በአብዛኛው ግን ደካማውን ህብረተሰብ ነው ወደ ፎቅ እንዲሄድ የሚያደርጉት። ያላቸው ሰዎች ምድር ላይ ነው የሚቀበሩ ይባላል። እንግዲህ እርሶ እንደሚሉት ምድር ነው የሚቀበር ብሎ እምቢ ካለ ያው ክፈልና ተቀበር ነው መሆኑ ነው ማለት ነው። ያ ማለት እንግዲህ አሁንም ሌሎቹ ባለፈው እንግዲህ በተከታታይ እንደተነገረው ገንዘብ ያለው ምድር ላይ ይቀበላል፣ ገንዘብ የሌለው ወደ ፎቅ ይሄዳል ማለት ነው። መቼም እንግዲህ ይሄ ባለ ገንዘብና ገንዘብ የሌለው በህይወት እያለም ተለያይቷል። ደረጃው በጣም የተለያየ ነው። እና አሁንም ደግሞ
በርግጥ ብዙዎቹ ገዝተው አስቀምጠዋል በየቦታው እየገዙ ያስቀምጣሉ ምድሩን ማለት ነው ምድሩን ገዝተው አሁን እኮ ጥያቄው ለምን አስቀምጠዋል። ይሆናል እኮ ነው አዲስ ህግ ከወጣ ለምን ለሁሉም ገንዘብ አለውም የለውም ለምን ወደዛ ቦታ የለንም ነው አይደል ያገሩት መንግስት የሚለው እንደዛ ከሆነ ለምን መሸጥ ይፈልጋሉ ምድሩን ለምን ወደ ፎቅ ሁሉ እኛ ምድር የለንም አንሸጥም ለምን አይባልም ነው እንግዲህ መሬቱ እስኪ በሙሉ እስኪሞላ ድረስ አይቆዩም እንግዲህ አስቀድመው ከ10 አመት በኋላ ከዛም በኋላ ምን ይሆን የሚለውን መንግስት አስቀድሞ አስቦ አንድ ሆነ ውሳኔ ይወስናል አሁን ያለው መሬት ገደብ አድርጎ ገንዘብ ያለው አለ ቦታ ሊገዛ ይችላል ገንዘብ የሌለው ደግሞ መንግስት ደግሞ በትንሽ ዋጋ ወስኖ ወደ ፎቁ እንዲሄድ ያደርጋል ገባኝ እና ደግሞ አንድ ነገር ከፎቁ የሚቀበረው ከመሬቱ ከሚቀበረው ምንም ልዩነት የለው በሱ ቆይተ ልነጋገር ነው በዚህ ዙሪያ የህግ ጠበቃ ይስሐቅ ደስ ወደ አንተ ልምጣ አሁንም ወደ መልሱ ከመግባታችን በፊት ያለህን አቋም ማወቅ የምፈልገው በዚህ ዙሪያ ምን የምትለው ነገር አለ በመጀመሪያ ደረጃ ይሄ ጉዳይ በህብረተሰቡ ዘንድ አሳሳቢ ጉዳይ ነው ህጉ ምን አለ ህጉ ምን አይልም የሃይማኖት ጉዳይ እንዴት ይመለከታል ታንል በህብረተሰቡ ጉዳይ ብዙ ትልቅ ተጽዕኖ አለ እና ያሳስባል አስቀድሜ ማስከም ፈልገው በዚህ ጉዳይ ለሁኔታው መፍትሄ ለማግኘት ለሚጥሩ ሰዎች ላመሰግናቸው ፈልጋለሁ ምክንያቱም ይሄ ማለት የኛ ህብረተሰብ ምክንያቱም ቀላል አይደለም ምክንያቱም ራሳቸው ጊዜያቸውን ሰውተው ገንዘባቸውን ሰውተው የህብረተሰቡን ችግር ለመፍታት የሚያደርጉት ስራ ነው ግን ይሄ ጉዳይ የሚያሳየውና የሚያንጸባርቀው የመቃብርን ጉዳይ ብቻ ሳይሆን ሰፋ ባለ መልኩ በቄሶችና በራባኖች ያለው ቅሬታ ያክል ነው ያ ቤትም ድረስም እየመጣ ነው ለምሳሌ ወላጅና ልጅ አንድ ስጋ የማይበሉበት ጊዜም አለ ያ ሰፋ ባለ መልኩ ስንመለከተው ይህን ችግር ከመመለከታችን በፊት ህብረተሰቡ ለዚህ ላለው ትልቅ ቅራኔ መፍትሄ መፈለግ አለበት ለዛ ሁለቱንም የሚያገናኝ መንገድ መፈለግ አለበት ያ ደግሞ ሊሆን የሚችለው ራባኖችም ሆነ ቄሶች አንድ ላይ ተወያይተው ቀርበው ተወያይተው ለዛ እዚህ ላይ ልዩነት አለ የህግ ጠበቃ ይስሐቅ ደሴ ልዩነቱ እንዴት ነው ራባኖች እንደ ክቡር ራብ ይቀበሉታል ድሮ አባቶቻችን ከ2000 ዓመት በፊትም የተቀበሩበት ነው ሰነድሪን እነሱ የተቀበሩበት ነው ፎቅ የሚባለው ቄሶች ደግሞ መሆን የለበትም እኛ ድሮም ካፈረን ተሰራነው ወደ አፈረን ምንመለስ ምድር ነው ከዛው ጫ አይሆንም ነው እና እንዴት ይስማማሉ ብለ ታስባለህ ይሄ በመሬት መቀበሩን ስንመለከተው በእኛ በሀበሻው ብቻ ያለ ብቻ አይደለም ይሄ ችግር ሌሎች ነጮች ጋር እንደዚህ ያለ ችግር አለ አንፈልግም ይላሉ ፎቁ ሌሎች ክፍሎችም አሉ መሬት በቀም ቢኖር መሬት ላይ መቀበሩን የሚመርጡ ሰዎች አሉ ለምሳሌ ሞሮኮችን ብትመለከት እነሱ ደግሞ ለምሳሌ በመሬት መቀበሩን የሚፈልጉበት ጊዜም አለ ሌሎችም አሉ ግን ይሄ ሰው ማየት ያለበት እነሱ የሚቀበሉት እንክብካቤ ከሌሎች ህብረተሰቦች ለየት ይላል ወይ የሚለው መነሳት አለበት ምክንያቱም እኩልነትን ስትመለከተው እኔ በእኩልነት መልክ እንዲመለከቱኝ ከፈለኩ ዘረኝነት እንዳይኖር ከፈለኩ መድሎ እንዳይኖር ከፈለኩ እኔ ከሌሎች የተለየ አቀራረብ ወይ ማመለካከት ላግኝ ማለት ደግሞ አይቻልም ህጉ ሁሉን የሚያየው በአንድ መልክ ነው ከሚሰጠው ድጎማም ከሚሰጠው እርዳታም ሁሉ እኩል መሆን አለበት አሁን እኮ ጥያቄው እዚህ አከራካሪው ነገር እነዚህ ሰዎች እንግዲህ የኛው ህብረተሰብ ደካማ ህብረተሰብ ሲሞት ያው መሬቱን የመቀበሉ ሁኔታ በጣም አድካሚ ነው ምክንያቱም ተከራክረን አናሳምንም ያው አይቻልም እዚህ ወደ ፎቁ እንባል ሌሎች ግን ደካሞችን ቢሆኑ ሌሎችን ግን እስራኤሎች ማለት ነው መሬት ይሰጧቸዋል ሳይገዙ 5 ሳንቲም ሳይወጡ ነው ጥያቄው ትክክል ነው ወይ የነሱ አባባል ደካማና ጠንካራ ጎንስ ተመለከተ በሀበሻ ብቻ አይደለም ያለው እኔ ማወራ ደካማ ስለ የገንዘቡን ጉዳይ የገንዘቡን ጉዳይ ሀበሻና ነጭ ብለም የምትከፋፈሉ ጉዳይ አይደለም ከነጮችም አሉ ገንዘብ ያላቸውና ገንዘብ የሌላቸው ሰዎች አሁን ምድር ነው ካሉ ይቀበላሉ ምድር ሳይከፍሉ ነው የሚሉት እኮ የኛ ሀበሾች ስንመጣ ግን የለንም ገንዘብ ስንል አይ ብለው ይልኩናልኝ እና እስከ 4 ቀን ያልተቀበረ አስከሬን ነበር ብለው እንግዲህ ቄሱም ሲናገሩ ሁላችን አይተናል እኛ ጉዳዩን ስናጸናው እንደዛ አይነት አጋጣሚ አላየንም ምክንያቱም እንደዛ አይነት ጉዳይ ቢፈጠር ኖሮ ይሄ ፍርድ ቤቱን የሚመለከትና እስከ ፍርድ ቤትም ተካሰን ምንም ዋጋት ጉዳይ ነበር ግን ጉዳዩን ስንመለከተው አሉ ክፍሎች በምን ሁኔታ
ሰዎች መሬት ላይ እንደሚቀበሩ በምን ሁኔታ ሰዎች መግዛት እንዳለባቸው የሚጠየቁ ጥያቄዎች ይነሳሉ እዛ ላይ እና ግን ሁኔታውን ስንመለከተው ገንዘብ ያላቸውና ገንዘብ የሌላቸው የሚለው ከነጮችም ያው ነው ከሀበሻዎችም ያው ነው ግን የሚያጠይቁ ጥያቄ ግን በባህሉ መሰረት በሃይማኖታችን መሰረት የኛ ህብረተሰብ መቀበል ያለበት መሬት ላይ ነው ወይስ እንደሌሎችም ፎቅ ላይ መቀበል አለባቸው የሚለው ጥያቄ ነው ምክንያቱም የመሬት ችግር እናያለን ለምሳሌ በመሃል ሀገር የመሬት ችግርም አለ ይሄንን ሰዎችም እንኳን ይሄን ጉዳይ ለማፋጠና ለመፍታት ለሚፈልጉ ሰዎች ችግሩን ተረድተዋል ይሄ ጉዳይ ለክነሴትም ቀርቦ ውይይት ተደርጎበታል የኛ ህብረተሰብ የመሬቱን ጉዳይ ችግር በመኖሩ ይሄንን ለማቃለል ሲባል ሌላ ቦታ ይፈልገው የሚጠይቅም ተነስቶ ነበር ቆይተን ደርስበታለን የህግ ጠበቃ ይስሐቅ ደሴ ውድ ተመልካቾቻችን ዝግጅታችን እንደቀጠለ ነው አንዳንድ አዳዲስ ዝግጅቶችን አስተዋውቀን ካፍታ በኋላ እንመለሳለን ያም እንግዲህ የጠበቅነው ማለት ነው ከነዚህ ሁለት የተከበሩ ሰዎች መልስ ምን ጠብቀው ይኖራል ወደዛ እንግዲህ ቀስ ብለን ደርሳለን እኛ ጋር ቆዩ በቴሌቪዥን ጣቢያችን የሚተላለፉት አዳዲስ ዝግጅቶች የወቅታዊ ዜና ክፍለ ጊዜ ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የመገናኛ መረቦች ዛሬም እንደተለመደው ጤናችን እነሆ ዛሬ ጤናችን በተሰኘው አገራችን እንደሰነበተች በአማርኛና በትግርኛ ቋንቋ ሳምንቱ አገራችን እንደሰነበተ ዝግጅታችን አብናይሎም መደብ ተሕስቶና ካብት ተለመደ ተሕስቶና ሰሙናዊ መደብ ዜና ትግርኛ ከመልኹ ከጋዜጣዎች አምድ ከጋዜጦች አምዳችንን የምንጀምረው ሳምንታዊ የሰንበት ትምህርት ዛሬ ምሽት የምንማረው የኦሪት ክፍል ተመልካቾችና ጥያቄዎቻቸው ዛሬ ትኩረት የምናደርገው ስለ ወንጀል ጉዳይ ማስመለከተ ይሆናል የአንድ ለአንድ ውይይት በአማርኛና ይህ የእንግዳችን ክፍለ ጊዜ ነው በትግርኛ ቋንቋ ምሳና ሐቢርኩም መደብና ንክትከታተሉ የልዩ ዝግጅት ክፍለ ጊዜ ላምድባብ ታውቃላችሁ አይደለም ምን እንደሆነ ጻድቅ ሰው ማለት ነው የተመልካቾችን ፍላጎት ለማሟላት ከዚህ በተጨማሪ ሌሎችን አዳዲስ ዝግጅቶችም በማዘጋጀት ላይ እንገኛለን IETV በእስራኤል የኢትዮጵያ ቴሌቪዥን ጣቢያ ወደ ቀሪው ዝግጅታችን ተመልሰናል የተከበሩት ራብ እንግዲህ ያው ወቀሴታ ደርሷል ከህዝቡ ዘንድ ማለት ነው ሁለት በተከታይ ፕሮግራም አይተናል የተከበሩት ራብ እኛን መምሰል ሲችሉ ፓርላማ ድረስ በመሄድ ይሄ ነገር ተቀባይነት አለው ፎቅ የመቀበሩ ሁኔታ እንደገና እንዲያውም ከግል ታሪኮት ጋር ከአባቶ ጋር ማለት ነው እንግዲህ አያይዘው የተናገሩበት ሁሉ አጋጣሚ አለ ምን መልስ ይሰጣሉ ለነዚህ ሰዎች እንግዲህ እኔ የኢትዮጵያ ይሁዲዎች አጠቃላይ ራብ በመሆን ፈንታ እኔ ማየት አለብኝ የህዝቡን ሁኔታ ነው ለምሳሌ ብዙ ጊዜ ሰማ ብዙ ሰዎች ሳስቡት ያው ችግር ሲያጋጥማቸው የሌላቸውን ከዛም ተበድረው ብለው ብዙ ገንዘብ ይከፍላሉ ብዙ ነገሮች ይሆናሉ ይሄ ነገር የሚሆነው ለምንድን ነው አንዳንድ ጊዜም ደግሞ ህጉን በትክክል ባለማወቅ ነው እና የአገሪቱ ህግ በትክክል ከታወቀ እንግዲህ ከህግ የሚወጣ የለም ሁሉም በህግ መሰረት ነው የሚሄደው እና እኔ ዋናው ዓላማዬ አይ እንውጣ ሰላማዊ ሰልፍ እናድርግ እንደዚህ እናድርግ ብሎ ማለት ጠፍቶኛ አይደለም አብሬ እንደ ህዝቡ ልል እችላለሁ ግን ይሄ ማሳሳት ይባላል ምክንያቱም ሰው እኮ ሰላማዊ ሰልፍ ሲወጣ አንድ የሆነ ነገር ጥያቄ ሲጠይቅ ወደ መንግስት ነው የሚጠየቀው እንግዲህ ይሄ የመንግስት ውሳኔ ስለሆነ መንግስት እንግዲህ የወሰነውን ውሳኔ ጥሶ ሌላ ነገር ለማድረግ አይቻልም ይሄ ደግሞ ለሀገሪቱ ህዝብ በሙሉ የተደረገ ነው ገባኝ የተከበሩት ራብ አሁን እዚህ ላይ እነዚህ ሰዎች የሚሉት እንግዲህ ህጉ ሲወጣ ከመጀመሪያው ገንዘብ ያለው ሰው ምድር ላይ ይቀበር ማለት ከተወሰነ ጊዜ በኋላ እንግዲህ የመሬት ጥበት ሲመጣ ሁሉ ነገር ያቆምና ሀብታም ደሃ የሚል ነገር የለም ፎቁ ላይ ሊቀበር ሁሉ እስከዛው ድረስ ግን እንግዲህ 10 ዓመት 20 ዓመት ሊወስድ ይችላል አይታወቅም እርሶም ብለው ታልቀደም እስኪሞላ ድረስ መሬቱ ብለዋል ልክ ነው ግን በአሁኑ ሰዓት እንግዲህ ምድር መቀበል እንዳለ ሆኖ ያያየነ ነው ሀብታሞች ገንዘብ ያላቸው ይገዛሉ እርሶም ብለውታል ደሃ የሌለው ደግሞ ወደ ዛድ ሲባል ህጉን ከመጀመሪያው ሲያወጡትኝ ዳሆችን አይጎዳ ምክንያቱም በይበልጥኛ ህብረተሰብ ደግሞ እንግዲህ ከሃይማኖታቸው ጋር ሲያያይዙትኝ እኛ ምድር ነው የምናቀው ድሮም አሁንም ምድር ነው እንጂ ፎቅ አንቀብር ይያሉ ነው እንግዲህ ከሃይማኖት አያይዘው ማለት ህጉን አይቀበሉትም ጭራሽ ህጉን እንደዚህ ያለ እንደዛ አለ ስለዚህ ሀብታምና ደሃ ለየሙ ህጉ ከመጀመሪያው ይሄን ችግር አላወቀም ህግ ሲወጣ ለደሃ ለሀብታም ብሎ አይወጣም ሲተረጎም እኮ አሁን እንደዛ ነው የተከበሩት ይሄ እንግዲህ መቼም በማንኛውም ነገር የዚህ አይነት ሁኔታ አለ ህግ ሲወጣ ለሁሉ ነው ለሁሉ ህግ ይወጣል
አሁንም ደግሞ ተመልከቱ የእስራኤል ህዝብ በነበረበት ሀገር ሁሉ እኛም ብንወስድ በነበርንበት ሀገር የዛ አይነት ጥያቄ አንድም ጊዜ አልተነሳም። ከምድር በፎቅ ላይ ለመቀበር ይቻላል አይቻልም? የለም እንጂ አልነበረም አይተከበረው ትራ ይሄ አስፈላጊ አልነበረም። ፎቅ የሚባል አልነበረም እንጂ ዛሬ ፎቅ አልነበረም። መሬትን በብዛት ነበር። የመሬት ችግር አልነበረም። እና የዛ አይነት ጥያቄ ማንኛው አልተነሳም። አሁን ግና ከዚህ ሀገር በየቦታው በዓለም የተሰበሰበ ይሁዲ በሙሉ ባገሩ እንዲሁ በመሬት ነበር የሚቀብረው። ፎቅ የሚባል ነገር አልነበረም። ለምን እንደዚች ሀገር ጠባብ አይደለም የነበሩበት ቦታ ሁሉ። አሁን ግና ከዚህ ስንመጣ ሁኔታው ጠበብ እያለ ሲሄድ ይሄን እንዲያውም መንግስት ነው ይሄን የወሰነው እና ከዛ በዛ አንጻር ዛሬ ሁሉም ከረበናት ክፍልም አንዳንዶች አይሆን የሚሉ አሉ። ብዙዎች ይሄን ነገር በጣም የሚያስቸግራቸው አሉ። እና ግን የመንግስት ውሳኔ ነው። ሁሉም ደግሞ እንዳለ ነው የተከበሩት ራብ። አሁን ጥያቄ እንግልጽ ላድርገው። አሁንም ህጉ እንዳለ ሆኖ ህጉን ማክበሩ ጥሩ ነው። የወጣውን ህግ ደግሞ ዜጎቹ ማክበር አለባቸው። ይሄ እንግዲህ በዲሞክራሲ በመኖርበት የዲሞክራሲ ሀገር እንደዚህ ነው። ግን ህጉ በትክክል ሲተረጎም ማለት ነው እንግዲህ ገንዘብ ያለው እዛ ይቀራል፣ ገንዘብ የሌለው ይሄዳል። ያን እኮ ነው የሚረብሽ። አሁን ለሀብታሞችም አይ ምድር የሚባል የለም ወደዛ ሀዱ ቢባሉ ኖሮ እነዚህ ሰዎችም እኮ ይሄን ጥያቄ ያነሱ ነበር። ምክንያቱም የሀገሪቱ ህግ ነው፣ ሁሉም ይቀበራል፣ ፎቅ አማራጭ ለለም እንሄድ ነበር። የሚረብሻቸው ግን ገንዘብ ያለው እንዴት ምድር ላይ ይቀበራል? የመጣሁት አገሬ ነው ወደ አንተ ልመጣ ነው። ከዚህ ላይ በሀብታምና በድሃ ቅድም እንዳልኩት በህይወት ላይ ያለንም ይሄ ልዩነት አለ። ያው ልዩነቱ አለ። አሁን ልዩነት ሁሉ ጊዜም አለ። በኋላም ደግሞ ይሄም ደግሞ ለተወሰነ ጊዜ ነው። ለተወሰነ ጊዜ ያ ቦታ ከሞላ በኋላ እዛ በኋላ ሀብታም ድሃ ያለ ባጭር እንግዲህ ከርሶ መረዳው ባጭር የተከበሩት ራብ ገንዘብ ያለ ሰው እንግዲህ ህጉ መሬት እስኪሞላ ድረስ ነው። ገንዘብ ያለው ምድር ይቀበላል፣ ገንዘብ የሌለው ድሃው ወደ ፎቅ ይሄዳል ነው። ይሄን ነው መረዳው። ይሄ ነው አሁን ያለው ሁኔታ። ቆይቼ መለሳለሁ። እዚህ ላይ እንስተካክለው። የመቃብሩን ጉዳይ የሚመለከቱ ጉዳዮች አሉ፣ ህጎች አሉ። ግን ይህን የምናወራበት ጉዳይ ህግ አይደለም፣ መንግስት ያወጣው መመሪያ ነው። ያ መመሪያ ደግሞ የሚያወጡትኝ ያለውን ችግር ከተመለከቱ በኋላ ነው። የመሬት ጥበት ካለ ፎቅ ላይ መቀበር አለባቸው የሚለው መመሪያ ያወጣው የመንግስት መመሪያ እንጂ ህግ ላይ የለም። ይሄ አንድ ነጥብ። ከዛ የገንዘብ የለም ወይም የላቸው የሚሉን ጉዳይ አንድ ነጥብ አለ ማወቅ ያለበት ህዝቡ። አንዳንድ የመቃብር ቦታዎች መሬቶች የግል መሬቶች ናቸው። ኦኬ የግል መሬቶች ከሆኑ ያ መሬቱ የሱ ባለቤት የመሬቱ ባለቤት ከሆነ ሰዎች በሚመጡበት ጊዜ የሚመለከተው በቢዝነስ የመሸጥ መብቱ አለ። በአብዛኛው እንደዚህ አይነት ቦታዎች ግን ከስንት አንድ ነው። የህግ ጠበቃ ይስሐቅ ደሴ እንደዚህ የግል ይዞታ ያለው መሬት እንግዲህ እኔ እንጃ የኛ ህብረተሰብ አሁን ሌላ ቦታ ሄዶ የሰው ባለቤት የሌላ ባለቤት የሆነው መሬት ልቀበር የሚልበት አይነት ያጋጥማል አይመስለኝም። እንደ ሀገር የመቃብር ቦታ መንግስት የመደበ የመቃብር ቦታ አለ። ከዛ ነው ወደ የሚቀበር እዛ ላይ አሉ ክራይቴሪያዎች። ለምሳሌ አንዳንድ ሰዎች መቼ ነው ከቤቱ አህሎሚ ድጎማ የሚያገኙት የሚለው ጥያቄ አለ። ያን ክራይቴሪያውን ካሟሉ ነው። ያን ክራይቴሪያው የማያሟሉ ከሆነ እንደማንኛውም ሰዎች መክፈል ይኖርባቸዋል ማለት ነው። እና ለምሳሌ የቢጡ አህሎሚ ድጎማ አልፈልግም የሚሉ ነጮች አሉ። ራሳቸውን ክራይቴሪያ የማያሟሉ ከሆነ ያላቸው ሰዎች ናቸው። እኛ አሁን በሌላቸው ዙሪያ ነው የምናወራው። እስኪ ወደዚህ ቆይተን እንደርሳለን። አሁን በግል ደግሞ አንተ እንግዲህ የተጠየቅበትን እዚህ የተነሳ ነገር አለ። የህግ በአሁኑ ሰዓት እዛ ጠበቃ ድርጅት አትሰራም አይደል እንዴ? አይደለም እዛ አልሰራም። አዎ። ግን በወቅቱ ስትሰራ በነበረበት ወቅት እነዚህ ሰዎች ወደ አንተ መጣው ያው እንግዲህ ማመልከቻ ነገር ጠይቀዋል አይደል እንዴ? እንዳል ችግር አለብን፣ ችግራችን ፍታለን። እነሱ የሚሉት መልስ እንኳን አልሰጠንም እችላለሁ አልችልም ብሎ በዛው መልስ ሳይሰጣፋ ነው የሚሉ። ምንድነው የምትመልስላቸው? ለሁለት እንከፋፍለው። ኦኬ በመጀመሪያ ደረጃ ሰዎች ችግር አለብን ብለው ሲመጡ እነሱ መስማት ነበረብን። በዛን ሰዓት እኔ የድርጅቱ ዋና ኃላፊ እስከመሆኔ ድረስ ከኔ ስር ሆነ የሚስሩ ሰራተኞች ማን ጠበቃዎችም አሉ። እንደ ጉዳዩ አንገብጋቢና አሳሳቢ ሆኖ ተላየውትም እኔ ራሴ ነበርኩ ከውይይቱ የተገናኘነበት እና ሁለቴ ሶስቴ ተገናኝተናል ከሰዎች ጋር እና በደንቡ መሰረት መደረግ የነበረበት ምንድነው ጉዳዩን ማጥናት አለብን። እንዴት ነው ይሄ ነገር የሚሰራው? በነጮች ምን አይነት አመለካከት ነው ያለው? በሀበሻ እንዴት ነው? ሃይማኖትን በተመለከተ እንዴት ነው? ያመጥነት አለበት። ተጠና። ኦኬ
ከክነት ድረስም ሰዎች ሄደው እንደ ውይይት እንደደረገም አየነ ከዛ ደብዳቤ መጻፍ አለብን የሰዎችን ፍርድ ቤት ከመድረሳችን በፊት ይሄ ጉዳይ ህጉን በተመለከተ ፍርድ ቤት ሄዶ የሚያከራክር ነው ወይስ አያከራክርም ነገሩ በፖለቲካ መልክ የሚቀጭ ነው ወይስ አይደለም ያሁን መጠናት አለበት ኦኬ ሰዎችም ተነግራቸዋል ይሄ ነገር ቀላል አይደለም እና እንዳየነው ከሆነ የሐላሃን በተመለከተ የሃይማኖትን በተመለከተ ችግር አለ እና ባንድ በኩል ልዩ አመለካከት ይኖረን እንላለን እሺ ሌላ በኩል ደግሞ እኩልነት ይኖረን እንላለን እና ይሄ ትንሽ ሊያሳስብ ይችላል ለማንኛውም ነገር ይሄ ነገር ሊፈታ የሚችለው የመንግስቱን ውሳኔ እንኳን ለመቀየር ብንፈልግ መጀመሪያ መፈታት ያለበት ጥያቄ በሃይማኖቱ በኩል ችግር አለ የሚለው ጥያቄ መፈታት አለበት በሃይማኖቱ በኩል ችግር የለም ከተባለ ፍርድ ቤት የሚጀበከራከር ዋጋ ቢስ ነው ግን የኢትዮጵያኖችን በተመለከተ የመቃብርን በተመለከተ ችግር አለ ችግር የለም ከተባለ ነገሩ ወደቀ ማለት ነው ያ ለማድረግ ያልኩ ያቀረበው ሐሳብ ምንድነው ቄሶችና ራባኖች ተቀርበው እንዲወያዩና ያ የሐላሃው ጉዳይ መፍትሄ እንዲገኝለት ጠይቀናል ተቀራርበው ተነጋገሩ እንደዛ እንደርስ በደብዳቤ ላክን ለራባራሽው ለአረብ አማር መልስ ተሰጠን ካራብ ራባራሽ አራባ ዮሴፍ አዳነ የወሰነ ውሳኔ ይሄ ነው ግን ማለት እንደዚህ ያለ ፎቅ የሚባሉ ነገር ይቻላል ይደግፉታል ነው ራቡ በድጋሚ ላክነላቸው ደብዳቤ እና እርግጥ ያው ውይይት ነበር ተደርጓል ግን ለማንኛውም ነገር ህብረተሰብ የኛው ቄሶችና የራባኖች ቀርበው ይሄ ውይይት ተደርጎ ያ ለዚህ ጉዳይ መፍትሄ መፈለግ አለበት ያም ደግሞ ስንጽፍ ቄሶች የሚሉትን ሰምተን ጽፈናል ግን እኔ ራብ አይደለም እኔ ቄስም አይደለም ካንተ ምረዳው ህግ ጠበቃ ይስሐቅ ደሰ ካንተ ምረዳው አሁን እንዴት ነው በወቅቱ እናንተ በመስራ ቤታችሁ ተቀበላችሁት መልስ ሁለቱን አቅርባችሁ አነጋግሩና የሁለቶችን ድምጽ እንስማ ነው መጨረሻ አንተ ከራቡ የሰማው እንዴት ነው እንግዲህ ሃይማኖት ዋናው ከራባዳን አይደለም ከላይ ከመስራ ቤት ኦኬ በሀበሻዎች መከል እኛ ከተቀበልነው መልስ ከራባዳን ተከተበልነው መሰረት ሃይማኖትን በተመለከተ ችግር የለም የሚል ነበር ኦኬ ለማንኛውም ግን ዋናው አላማችን እነሱ እንደማጥቃ ነገር ያደረጉትኝ ከሞላ ጎደል ሰረዳ ራባዳን ዋናው የእናንተ ሃይማኖት መሪ ነገሩ ስለሚደግፉት እንዲያል መልስ ስላለን ይሄ ነው መልሱ ያ ነው በቃ እንዲያወርድ ሆነ ይነን ጭቅጭቅ ኦኬ የተከበሩት ራብ እንግዲህ ከህግ ጠበቃ ይስሐቅ ደስ የምረዳው ዋናው ቁልፉ የርሱ ውሳኔ ነበር ማለት እነሱ የከፍተኛ መስሪያ ቤት የሃይማኖትም ይሆናል የመንግስት መስሪያ ቤትን ሲጠይቁ የሃይማኖት መሪያችሁ ይቻላል ይፈቀዳል ፎቅ ላይ ብለው ከፈቀዱ ምን ያከራክራል ስለዚህ እሳቸውን ምን ሰማሉ እንግዲህ ከላይ የርሱ ውሳኔ እነዚህ ህዝቡ ደግሞ የሚጠይቀው ለምን እኛን አልመሰሉም ድሮ ያቃሉ ባህላችን ከኢትዮጵያ ያለን ፎቅ የሚባል ነገር አናቀም ምድር ነው ለምን እኛን አልመሰሉም ጥያቄው እርሶ እዛ ውሳኔ ላይ የደረሱትና ይሄ ነገር ጥሩ ነው ፎቅ ላይ ብለው እንዴት ነው ጥሩ ነው አሁን ባሁን እንደው ውሳኔው ጥሩ ነው እንግዲህ እንደዚህ ነው ከሁሉ በፊት እኔ አይደለም ወስነው እኔ ባለው አንፃር በመንግስትም በኩል በረበናትም በኩል በህጉም መሰረት ባለው ሁኔታ ህዝቡ እንዳይቸገር ህዝቡ በለጎኑ ብዙ እንዳይገባ በትክክል ህጉን እናገራለሁ በትክክል ህጉን እናገራለሁ ግን እኔ ያልኩትኝ ይሄው ዘው አንድ ጊዜ አረብ አዳነ ተናግሯልና ከዛ በኋላ ምንም መፍትሄ የለም ማለት አይደለም ይሄም አልነበረም ሁለተኛ ደግሞ አንድም ጊዜ እስካሁን ድረስ አንድም ጊዜ ወይም የሆነ ድርጅት ወይም ደግሞ ራቦችና ቄሶች አብረው ተቀምጠው አንድ የሆነ የተነጋገራችሁበት ግን የለም እኔ ጠየቁታል እዚህ ላይ ላሳውስ በዚህ በሁለት ተከታታይ ዝግጅት ቄስ አብዩን ጠይቂያቸዋለሁ ይህን ችግር በተመለከተ ከራባኖች ጋር በይበልጥ ከርሶ ጋር ደውለው ጠይቀዋል ብስል እሳቸውም እርሶ እንዳሉት ደውለው አልጠየቁም ምክንያቱም ውሳኔያቸውን አንድ ጊዜ ስለምናቅ ከመጀመሪያው ደውሎ መጠየቁ ምንም ትርጉም የለውም ሲሉ ነው የሰጡኝ መልስ እና ድክመቱ ያለ ከቄሶች ነው ማለት ነው በወቅቱ እንግዲህ እኛ በማንኛውም ጊዜ ዝግጁ ነን አብሮ ለመቀመጥ አብሮ ለመነጋገር ለማንኛውም ነገር ሁለተኛ ደግሞ አንድ ቶራ ነው ያለን አንድ አምላክ ነው ያለን ሁላችንም አባቶቻችን ጾመው ጸልየው ሰግደው እዚህ ያደረሱና ከዚች ሀገር መጥተን እንግዲህ አንድ ህዝብ ለመሆን ነው እንጂ ደግሞ ይሄ ነው እያንዳንዱ ጎሳ የመጣው እንግዲህ በባህሉ ማካሄደ
እንግዲህ ህዝብ አይሆንም ማለት ነው። ገብቶኛል። እርሶ የፈለጉት የህብረተሰቡን ችግር ለመረዳት የህብረተሰቡን ችግር ከአቅሙ አኳያ ይሄ ነገር መንግስት ያደረገው እንግዲህ በህግ ባይሆን በውሳኔ ደረጃ የተደረገው ነገር ጥሩ ነው ብለው ነው ያስተላለፉት። ግን እዚሁ ላይ ወደ ይስሐቅ ደስ ከመሄድ በፊት ወደ እነሱ ችግሩን ለመፍታት ጥያቄ በጠየቁበት ወቅት የጠየቁት ጥያቄ አለ። በኢትዮጵያን ይሁዲዎች በኩል የሃይማኖት ችግር አለ ፎቅ ላይ የመቀበሩ ብለው በጠየቁበት ሰዓት መጀመሪያ እንግዲህ እርሶ እንዲጠየቁ ተደረገ አይደል እንዴ? እርሶ የሃይማኖት ችግር አለባቸው እነዚህ ኢትዮጵያውያኖች ፎቅ መቀበር የሚባል ነገር ከባህላቸው አንፃር አውቅም ብለው ያልተናገሩበት ምክንያት ምንድነው? እኔ ተናግሬያለሁ። ከተናገሩማ እኮ ነገሩ ያው የነሱ ጥያቄ ተቀባይነት ሊኖረው ይችላል። እኔ ተናግሬያለሁ። ግን በረበናት በኩልም ያለው ውሳኔ ይሄው ነው። እንግዲህ ከማንም ጋር ለመነጋገር አይቻልም። ምክንያቱም በየቦታው ያለው ውሳኔ ለምሳሌ ሮሻ ኤር ሄደው ይጠይቁ ያነጋገሩ ሮሻ ኤር የቦታው ኃላፊ ነው። እሱም አንድም ለመወሰን አይችልም። ምክንያቱም ይሄ የመንግስት ውሳኔ ነው። ይሄን የሚወሰነው ከተማው አይደለም ከላይ ነው። እንግዲህ ከሃይማኖት ወስር ገባኝ። ወደ አንተ ልምጣና ቅድም ጀምር ያልጨረስከው ነገር አለ። በዛ ዙሪያ መጀመሪያ ጠራ አድርገህ ሌላው የተጻጻፍናቸው ብቻ ደብዳቤዎች ግልባጩ ለቄሶችም ተልኳል፣ ለህብረተሰቡን ወክሎ ለሚሰሩ ሰዎችም ተልኳል። ያ ጉዳይ እርግጥ ይሄንን ስል አራባዳንም ወንጀል አይደለም። ምክንያቱም ምን ተጻጻፈው ከራባራሽው ቢሮ ጋር ነው እና አንዳንድ የሰጡ መልስ አንዴ አራባራሽ ውጭ ሀገር ሄዷ ላይ ስብሰባው መሰረዝ አለበት ቀጠሮ የተያዘበት ጊዜ ነበር። ፋይሉ አሁን ቢፈለግ ከጠበቃ አለ እና ይሄ አንደኛው ክፍል ነው። ሁለተኛው ክፍል መልስ ደግሞ እኔ አንድ ጠበቃ ጉዳዩን እየተከታተለ ያለ ያንን ስራ ቢያቋርጥ እሱን ወክሎ የሚሰራ ሌላ ጠበቃ መኖር አለበት እና እኔ ከጠበቃ ድርጅት ከ10 አመት በላይ ከሰራው በኋላ ከዛ ስራ ተሰናበት እኔ ወክሎ የሚሰራ አልደወሉልህም? ከዛ ነገ እነሱ አሁን አላወቁም እንበል እነዚህ ሰዎች መውጣት ከን ከሰራው ደውለውልኛል። እኔ አልነገርካቸውም? እኔ ነገር ያውቃሉ። መልቀቄንም ደግሞ በቴሌቪዥንም በሬዲዮም ተነግሯል። ይሄ የታወቀ ነው እና እኔ የትም ቦታ አልጠፋም። ሰዎች እንኳን ፈልገው እኔን ሊያናግሩ ይፈልጉ መልሱን ስልኩን አንስቼ አናግራቸዋለሁ። አሁንም ቢሆን እንኳን ቢጠሩኝና ለጉዳዩ ያለህን አመለካከት ነገረኝ ቢሉኝ መጥቼ ያንን ጉዳይ ወደ መጨረሻው የተጣጋን ነው። አሁን ከዛው አንተው ጋር ልቆይና በግል ሁኔታውን ስታይ እንግዲህ የኛ ህብረተሰብ አሁን ትልቅ ችግር እንደሆነ አድርገው ነው የሚያዩት። እንዲያውም እንዳየነው ከሆነ ሰላማዊ ሰልፍ እንወጣለን እስከ ማለት ደረጃ ደርሰዋል። ምን መሆን አለበት? እንዴት መሆን አለበት? ይሄ ነገር ይቀየራል ብለህ ታስባለህ? ነው ይሄን ቅድም ተናግሬያለሁ። ይሄ ጉዳይ መጠናት አለበት። በሐላኻ መሰረት ችግር አለ ወይስ የለም ጥያቄ መነሳትና መወያየትና ለዛ መፍትሄ መፈልግ አለበት። እንደገና ማለት ነው ይሄ መሆን የሚችለው ቄሶችና ራባኖች ቀርበው ሲናገሩና ማሳመን ሲችሉ ነው። የኛ ቄሶች ቀርበው ለራባኖች በሐላኻ መሰረት ችግር አለብን ብለው ማሳመን ከቻሉ ያሳምኑ። ራባዳንም ይቀርባሉ፣ ሌሎችም ይቀርባሉ። በውይይት ነው ከዛ በኋላ ሰዎችን ማሳመን አላማሳመንም ይችላል። ወደ ክቡል የተከበሩት ራብ ለሄድና አሁንም በዚሁ ተመሳሳይ ጥያቄ ነው የምጠይቀው። መፍትሄ ይኖረዋል በዚህ ዙሪያ ነው ወይስ አንድ የተወሰነ ነገር አለ በዛ መሄድ ነው? እርሶ እንዴት ነው ህብረተሰቡን ምንድነው የሚመክሩት? እንግዲህ በኔ በበኩሌ እንዲያውም ከዚህ በፊት ዮም ኢዩን ቀኑ በሙሉ ስለዚህ ውይይት ለማድረግ ወስኜ ቄሶች በሙሉም ጠርቼ ነበር እና አብረን ውይይት ለማድረግ እና የተወሰኑ ቄሶች መጡ፣ ብዙዎች አልመጡም። እና ይሄ ነገር በርግጥ ውይይት አድርጎ ለህዝቡ ትክክለኛውን መልእክት ማስተላለፍ እንደመሰለ የሁላችን ግዴታ ነው። አሁንም ደግሞ የምለው ብዙ ነገሮች አሉ፣ ብዙ ህግጋቶች አሉ፣ ብዙ የተምታቱ አሉ እና እንኳን ቀርቶ ከእስራኤሉ ህዝብ በመሐከላችን የሚለያዩ ብዙ ነገሮች አሉ። ያን ሁሉ ለማስተካከል አንድነት መነጋገርና አብሮ መሄዱ በጣም አስፈላጊ ነው። ገብቶኛል። የመጨረሻ ጥያቄ ጊዜያችን አልቋል። የመጨረሻ ክፉን ያርቅና ሰዎች ነን እንሞታለን አይደል እንዴ? በቤተሰብ እንደዚህ አይነት መጥፎ ችግር ቢደርስ አሁን እርሶን ይረብሾታል? ወደ ፎቅ ሆዶ የቅርብ ዘመድም ሆነ የመቅበሩ ሁኔታ እንግዲህ ከዛም ቢሆን ገንዘብ ያለው በገንዘቡ ይወጣ፣ ገንዘብ ከሌለው ይሄ በህግ የተፈቀደ ነገር ስለሆነ ዛሬ ብዙ ነው በግል የግል ጥያቄ ነው የምጠይቆታል። ገንዘብ ነው በግል ምክንያቱም ምድር ላይ መሬት አፈር ነው፣ ፎቁ ላይም አፈር አለ ነው እርሶ የሚያስረዱት። የተሰራኛ የሰራነው ዘገባም ነበር ምንም እንደማይረብሽ ነው። በግል ግን ይሄ ችግር ቢደርስ እርሶ እዛ ፎቅ ሄደው መቀበሩ አይረብሽዎትም? ምንም አይረብሽኝም። ይስሐቅ ደሴ እንደዚህ አይነት ችግር ተመሳሳይ ጥያቄ የምጠይቅ ቢደርስ አንተም እንዲሁ ይረብሻል ወይስ አይረብሽም?
በቄስ የሚያምኑም አሉ ከቤተሰቦቼ በራባኖች የሚያምኑም አሉ እኔ ትንሽ ለየት እላለሁ እና እኔ ፎቁን ማየው ከመሬት ላይ ይቻላል ፎቁ ከመሬት ጋር የተያያዘ አንድ ነው ማለት ታች አፈር አለ ያው ምንም ችግር አይኖርም ስለዚህ አይረብሽም እዛ እኔም ምለው ሃይማኖትም ቢሆን ከጊዜው ጋር መጣጣም አለበት መጣጣት አለበት ለምሳሌ ኢትዮጵያ ልጆች ሲቀጡ እየተቆነጠጡ እዛ ጋር ከመጣ ይለያል ጊዜ ይለየዋል ያ ሁሉ ተለያይቷል ሃይማኖትም ደግሞ ከጊዜው ጋር መጣጣም አለበት ቄሶችን መለውም ደግሞ የድሮውን ይዘን እንታገል ማለት ብቻ አይደለም ያ እነሱ ሃይማኖት በአሁን ባለው ሁኔታ ጋር መጣጣም አለበት ያ ደግሞ ከትምህርት ጋር የሚዛመድ ነው እና ፎቁን በተመለከተ ለምን ችግር አይኖርም አይረብሽም ነው ከዛ ብቻ የመጨረሻ ደግሞ ይሄ የፎቁ እንትና አንድ ይሆን ሻምቦል የሆነ ነገር ቀዳዳ ከመሬት የተተከላለ አፈሩ ከመሬት ደክቶ እስከ ፎቁ ድረስ የሞላ ነው እና የዚህ የምድሩ አፈር ከዛ ሰውየው ከሚቀበርበት አፈር ጋር የተያያዘ ነው ማለት እንግዲህ ያን አፈር ከመሬቱ አፈር ጋር ግንኙነት አለው ግን የተከበሩት ራማቸው ግዚያችን አልቋል በዚህ ይሄን ከተናገሩ ከታች የሚቀበርበት ቦታ አስከሬኑ አፈር አለ እላዩ ላይ አፈር የለም ይላሉ ፎቅ ከሆነ ምድር ከሆነ ግን ከታችም ከላይም አለ እና መሆን አለበት ይሄ ነው እኮ የኛ ህብረተሰብ ጥያቄ ደግሞ አባቶቻችን እንደሚሉት አፈሪቱን ይቅመስ ይላሉ እኮ እና ከታች ሆነ ከላይ ሁሉ ይልበሳል ያመለካከት የሃይማኖት ጉዳይ ነው ማለት ነው ለማንኛውም ውድ ተመልካቾቻችን በዚህ ዙሪያ እንግዲህ በጣም አነጋጋሪ ርዕስ ነው ከባለፉት እንግዶች የተረዳሁት በራባኑ በኩል የሃይማኖት መሪያችን ማለት ነው የተከበሩት ራብና በህግ ጠበቃ ይስሐቅ ደሴ ለተጠየቀው ጥያቄ መልስ አልሰጡንም እንዲያውም እኛን አልደገፉን የሚል ነበር አሁን ደግሞ ከነሱ የሰማነው እንግዲህ ጥር አድርገን ነገር ካልኩ እንዲያውም እነሱን የራቁት ከኛ ጋር መነጋገርና መመካከር ስንችል ይላሉ የተከበሩት ራብ የህግ ጠበቃ ይስሐቅ ደሴ የሚናገረው ደግሞ በትክክል ስራዬን ሰርቻለሁ እኔ ከለቀቁ በኋላ ሌላ ተከታያል እነዛን መጠየቅ ይችላሉ ብለው ከሞላ ጎደል እንግዲህ መልሱን ሰምታችኋል በዚያ አነጋጋሪ ርዕስ ጥያቄና እንዲሁ በዚህ ዙሪያ ደግሞ ሌላ ነገር መናገር ከፈለጋችሁ እንግዲህ በጣቢያችን አድራሻ ላኩልን ጻፉልን ደውሉልን እኛም በዚህ ዙሪያ ያው እንግዲህ መፍትሄ እስኪገኝ ድረስ እንግዲህ እንቀጥላለን ማለት ነው የተከበሩት ራብ የኢትዮጵያ ይሁዳውያን የሃይማኖት መሪ የተከበሩት ራብ ዮሴፍ አዳነ የህግ ጠበቃ ይስሐቅ ደሴ እዚህ ድረስ መጣችሁ ለሰጣችሁን መልስ ማለት ነው በእውነት ከልብ ነው የማመሰግነው አመሰግናለሁ